መንፈስ ቅዱስ የሆነ ነገር አይደለም። ማማሟቂያ ማድመቂያ የሆነ ነገር ማሙያ የሆነ እኔ እንዲህ ነው የምለው ጌጥ አይደለም ህይወት ነህ። ጌጥ ተጨማሪ ነው። ባይኖርም ግድ የለም። ሲኖር ጥሩ ነው። ከሌለ ብዙ አያስደነግጥም። ህይወት ግን ከሌለ አይባልም። የለም ራሱ ከሌለ የለም። ሰው መንፈስ ቅዱስን ተጨማሪ ያደርገዋል። የሆነ ጌጥ መደማመቂያ። ኧረ ምን ኖሮኝ ምን ላይ ጨምሬ ነው ማደምቀው? እሱ ያለኝ አንድ ነው። ጌታዬን ሄጄ አገለገልኩኝ። በሳምንቱ ፊቴ ያስታውቃል። ፎቶ አለ አሁን ፀጉሬ ፊቴ ምናምን ከሀዘን እንደመጣ ያስታውቃል። ቦልድ ነበረ ግን ጌታ ጀመረኝ ነው የምልህ። ከዛ ጊዜ ጀምሮ እልህ ውስጤ ምን አይነት አትለኝም? አገልግሎ አለመጥገብ፣ ለጌታ መሆን መሰጠት። ሊገለኝ የመጣው ችግር አበርትቶኝ ሄደ። መንፈስ ቅዱስ አሁን ይሄን እንዴት በትምህርት አስረዳሃለሁ? ይሄን በ3 ነጥብ ላስረዳህ አልችልም። ወደኋላ ነው ዞር ብዬ ማሳየ የኔ ወዳጅ ና ይሄን ነግረና ከዛ ሲደክመኝ የምነግረው ለሱ ነው የምልህ። this is not right even በቃ ደከመኝ እና በቃኝ የምለው ለሱ ነው የምልህ። በቃኝ ካሁን በኋላ መንገድ ልቀይር ነው። ተንበርክኬ እኮ ነው ደከመኝ አቃተኝ ስለው እጅ ይሰማኛል። ልክ እናቴ ድሮ ታረገኝ እንደነበረው ቢዳብሰኝ እጅ ይሰማኛል። እና ተስፋ መቁረጤ ልነግረው ተንበርክኬ ራእይ ያሸክሞኝ እነሳለሁ። ስለ ድካም ካወራኋቸው ጓደኞቼ መሃል በማግስቱ ሲያገኙኝ እንዴት ጥለነው እንደምንወጣ ነግራቸዋለሁ። አየህ አንድ ሰፈር ነው የኖርነው፣ አንድ ጨዋታን የተጫወትነው። የተለየ መረዳት ግን ይዤ መጥቻለሁ። ምን ነካህ አትለኝ? መንፈስ ቅዱስ ይታመን። ለድካም የሚታመን ወዳጅ ነው። አንዳንድ ወዳጅህን በቅርበቱ ልክ ነው አይደል የምትሆነው። የምትነግረው በጣም ብዙ ነገር አለ፣ ግን የማይነገር የብቻ እኮ ሚስጥር አለ። በጣም አሁን የቅርብ የምላቸው ወዳጆቼ የማያውቁት አይደለም እነሱ። እኔ እንኳን ደግሜ ማላስበው የግል ሚስጥር አለኝ። ሳስበው የሚቆረቁረኝ የሚያመኝ አንድ ቦታ ብቻ ነው ያለኝ ሁሉ መተነፈስበት አንድ ቦታ፣ መንፈስ ቅዱስ። አማኝ እኮ ወዳጅ አለው። አማኝ እኮ አጽናኝ አለው። እንደ ሌሎቹ አትሁኑ የተባልንበት ምክንያት ነው እኮ መንፈስ ቅዱስ። ሐዘንን ራሱ መግራት የሚችል እኮ ነው። ድካምን እኮ እንደገና ማንሳት የሚችል ነው። እና ከንግግር በላይ ከጨዋታ በላይ ከማስረዳት በላይ ይሄ መንፈስ ነው ያለኝ። እናቴ ወደ ጌታ ከሄደች በኋላ እኔ ወደ ባይብል ስኩል ነው ጆይን ያደረኩት እና በጣም ከባዱ የህይወቴ ጊዜ ጀመረው ያኔ ነው። እና ደብረ ዘይት መሰረተ ክርስቶስ ኮሌጅ ነው የገባሁት። ግቢ ነው ለ4 ዓመት ያህል ነው። ያው የመጀመሪያ ዲግሪ እዛ ነው እየተማርኩ ያለፍኩት። ልጅ ነኝ። 18 ዓመት ሆኜ ነው የሄድኩት እዛ። 18 ዓመት መጨረሻ አካባቢ እናቴ እንዳጣው ትኩስ ሆኖ ነው የሄድኩት። በአመቱ ምናምን አመትም ላይ ሆኖ ይችላል። ከባድ ነበር ለኔ በጣም። በቃ የብዙ ነገሮች ጫና ላይ ነበር እና ሰው በቃ የለኝም ብዬ ራሴን አሳመንኩኝ። ረጅም አልኖርኩም። ያው እድሜ ትንሽ ነው፣ ግን ብዙ ስላየው መሰለኝ ሰው እንደሌለኝ በቃ አመንኩ። በቃ አመንኩ ስለ አመንኩ። ትንሽ ከአባቴም ጋር ጥሩ አልነበርንም እና በአንዳንድ ምክንያቶች በጣም አስፈሪ ጊዜ ነበር ያ ጊዜ እና ትኩስ ሐዘን ነው። አዲስ ኢንቫይሮንመንት ነው። ከምወደው አገልግሎት ተነጥዬ ነው የሄድኩት።
የምወደው ሰርክል የለም፣ የምወደው የጸሎት ቡድን የለም፣ የምወደው ኳየር የለም እና ለመጽናናቴ ምክንያት የሚሆኑኝ ጓደኞቼ የሉም እና እንድበረታ ግድ ይለኝ ነበር። እዛ ስሆን ወጆ ስሆን አትሊስት ማገልገል አለብኝ፣ ሰው ፊት ነኝ። አሁን ግን ባዶ ሜዳ፣ ጸጥ ያለ ሜዳ። የትምህርት ዓለም ነው፣ ከወረቀት ጋር ነው ጊዜ የምትወስደው። ያን ጊዜ እግዚአብሔር ደግሞ በሌላ መልኩ አወቅኩት። ይሄ መንፈስ ቅዱስ የሰራው ስራ ነው የምነግርህ። አሁን አፍርሶ ደግሞ ሌላ አርጎኝ ሰራኝ ማለት ነው እና አቅቶኝ ተንሰቅስቄ ቤት ገብቼ እኔ እንዴት እንደሆነ አላውቅም። ከዓይኔ ላይ እንባ ሳይደርቅ ጉልበቴ ተለውጧል። እንባ ያልትኩስ ነው፣ ፊቴ ላይ ሐዘን አለ። ሌላ ሆኜ እነሳለሁ እና ጓደኞቼ እዛ የነበሩ የግቢ ጓደኞቼ በዚህ ግን ስንት ነው የሚላክልሽ ምናምን ይሉኛል። ከውጪ ነው አይደል? ውጪ ያለ ቤተሰብ አለሽ አይደል? በጣም ዘና ስልባቸው ነው። የመከራው ድማ ላይ እንዳለው አያውቁም የተወሰኑት። እና በጣም እኮ እየተጨናነኩ እየተቸገርኩ 50 ብር አጥቻለሁ እኮ ነው የምልህ። ያኔ ትራንስፖርት 20 ብር 15 ብር ነበር ወደ ሞጆ መመለሻ። አጥቼ መቀመጥበት እኮ ጊዜ አለ። በቃ ከባድ ጊዜ፣ ግን እግዚአብሔር እንደገና የሰራኝ ጊዜ፣ መንፈስ ቅዱስ የመከረኝ ያጫወተኝ ያጽናናኝ። በዚሁ አንድ በጣም ማመስገን የምፈልገው ሰው አለ። ተሜ ይባላል። አባ ነው የምለው እኔ። ምን አይነት ሰው መሰለህ? በቃ እግዚአብሔር ሰው ይሰጠኛል በየሲዝኑ አላልኩክም? የግቢ የተሰጠኝ ሰው እሱ ነው በመንፈስ ቅዱስ አማካኝነት። በቃ ከዛ እንደዛ ሆኖ ያ ሰዓት አይረሳኝም ልልህ ነው። ሰርቶን እንደዚህ ያስወጣን እግዚአብሔር። ክላስ ውስጥ ከብዶኝ ገብቼ ክላስ ውስጥ ነው የምልህ ልሳን እናገራለሁ። በጣም እንግዳ ነው የሚሆነው። እያለቀስኩ እወጣለሁ። አንዳንድ አስተማሪዎች ሲያስተምሩኝ እንባዬን ማቆም ያቅተኛል። እያለቀስኩ ትምህርቴን ጀምሬ እጨርሳለሁ። ስለኔ ጌታ ነው የሚወራው፣ ስለማቀው፣ ስለቀመስኩት፣ ስለዳሰስኩት። መንፈስ ቅዱስ እንደዚህ ፕሮቴክት እያደረገ እየተንከባከበ ነው ያሻገረኝ እና በጣም ብዙ ምልህ ነገር አለኝ። ህይወት የማያልቅ ባህር አይደለም። ብትቀዳው በቃ እስኪባል እኮ በጣም ብዙ መኖር አለበት። ብዙ ታሪክ፣ ብዙ ሀዘን፣ ብዙ ደስታ አለ። ግን እዛ ውስጥ አለ ሂስ ሶ አክቲቭ። ደግሞ ቀንድ ዝም ብሎ እንትን ዳሬ ቆመ መሰለህ እንዴ? አክቲቭሊ አለ። አንተንማ እግዚአብሔር ያደላልሃል እስኪባልልህ ድረስ። ትላንት ማታ እኮ ተሰባብረሃል፣ ጠዋት ላይ ግን ስለማዳላቱ ይነግሩሃል። ትላንት እኮ አቅቷል፣ ደክመዋል። ሽክፍ አድርገህ ሻንጣህን በቃኝ ብለህ ለውድቀት የራስህን መንገድ ትኬት ቆርጠሃል። በጠዋት ስትነሳ ግን እግዚአብሔር በአንተ ስለሚጫወተው፣ በአንተ ስለሚሰራው ስራ፣ በአንተ ስለሚያደርገው ትልልቅ ነገር በቃ ታስታውስ የለ? ዘፍጥረት መጽሐፍ ምዕራፍ 15 ከዚህም ሁሉ ነገር በኋላ እግዚአብሔር ወደ አብርሃም መጣ እንዲህ ሲል፣ እንዴት እንደምወደው አብርሃም አትፍራ፣ እኔ ለአንተ ጋሻ ነኝ፣ ዋጋም እጅግ ታላቅ እና አብርሃም ኤሊዘር እኮ ሊወርሰኝ ነው፣ ልጅ ልትሰጠኝ ነው? አይ እኔ ለአንተ። የእግዚአብሔር ካሳ ስጦታ አይደለም፣ ራሱ ነው። አብርሃም ካሳውን ልጅ ጋር ሲፈልግ ዋጋ እኔ ነኝ ዋጋ። ፕሬዘንስ የአብርሃም ዋጋው እግዚአብሔር ነው። የአማኝ ዋጋው እግዚአብሔር ነው። እና ደክሞን ዳውን ሆነን አትፍራ እኮ ነው ያለው። ፈርቷል። እግዚአብሔር ላይምሳል አይል፣ ገምቶ አይል። እግዚአብሔር ምን ይገምቷል? የእድሜያችን ሳይጀመራ ፍጻሜውን የሚያውቅ። እናቴ እኔን እንድትወደኝ ማየት ነበረባት። ስም እንድትሰጠኝ አይታይ ነው። ጾታዬ ታይቶ ነው። እግዚአብሔር እኮ እኔን ፊዚካል ዓለም ላይ ሳልመጣ መጨረሻዬን የሚያውቅ እኮ ነው። እና ዋጋዬ ጥንቅቅ ያለ ነው። አማኝ ዋጋው ጥንቅቅ ያለ ነው። ማይነጠፍ ዋጋ ነው ያለን እኛ
በዘመን ሂደት ከፍም ዝቅም የማይል ታውቃለህ። የትኛውም ነገር አዲስ ነገር አያደበዝዘው ታውቃለህ። ያረጁት ነገሮች ባይዘ ያረጁት እድሜያቸው ረጅም ስለሆነ ብቻ አይደለም፣